ከመንገዱ ዝምታ መካከል የሚያስገመግም ድምፅ ተሰማ። ዲዮቅልጥያኖስ እንዳዘዘ ብታደርግ አንተ በክፉ አሟሟት ትሞታለህ። ወታደሩ ደነገጠ፣ አየሩ ተናወጠ። ከዚያም በድንገት የብርሃን መስቀል በፊቱ በሰማይ ላይ ታየ። የሚያንጸባርቅ የሚያስፈራ ሕያው። ድምፁ ዳግመኛ ተናገረ። በኢየሩሳሌም የተሰቀልኩ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ እኔ ነኝ። በዚያች ቅጽበት ሁሉም ነገር ተለወጠ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ቅዱስ አብሮኮሮኒዎስ ነበረ። የንጉሠ ነገሥቱ ወታደር፣ ክርስቲያኖችን እንዲያድንና እንዲያጠፋ የተመረጠ። በራሱ በንጉሡ ተሾመ። በሥልጣን በኃይልና በስደት ተልእኮ የታጠቀ። ነገር ግን የክርስቶስን ተከታዮች ለመጨፍለቅ የተላከው ሰው ራሱ ከእነርሱ አንዱ ሊሆን ነበር። ትውልዱ ከኢየሩሳሌም ነው። አባቱ ክርስቶፎሮስ የክርስቶስ ሰው ነበረ። እናቱ ቴዎዶስያ ግን ጣዖታትን ታመልክ ነበር። አባቱ ሲያርፍ እናቱ ሀብትና ምኞቷን ይዛ ወደ አንጾኪያ ወሰደችው። በጉቦና በባለሥልጣናት ተጽዕኖ እድገቱን አረጋገጠች። ብዙም ሳይቆይ ገዥ ሆኖ ተሾመ። አንድ ትእዛዝም ተሰጠው፣ ክርስቲያኖችን ማሳደድ። ከአንጾኪያ ወጥቶ ሲጓዝ መንገዱ ባልተለመደ ጸጥታ ተዋጠ። ነፋስ የለም፣ እንቅስቃሴ የለም፣ ድምፅ የለም። ከዚያም በድንገት ከባድና የሚያስፈራ ድምፅ ከሰማይ መጣ። ከሃዲው ዲዮቅልጥያኖስ እንዳዘዘ ብታደርግ አንተ በክፉ አሟሟት ትሞታለህ። ቆመ። ፍርሃት ቢይዘውም እንዲህ ብሎ ጮኸ፣ ጌታዬ ሆይ ራስህን ትገልጥልኝ ዘንድ እለምንሃለሁ። ወዲያውኑ ሰማዩ በብርሃን ተሰነጠቀ። የሚነድ ሕያውና ከሰው እይታ በላይ የሆነ የብርሃን መስቀል ታየው። ከእርሱም ውስጥ እንዲህ የሚል ድምፅ ወጣ፣ በኢየሩሳሌም የተሰቀልኩ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ እኔ ነኝ። ወታደሩ እየተንቀጠቀጠ ቆመ። የሚያውቀው ዓለም እየፈራረሰ ነበር። እስከ ነፍሱ ድረስ ተናውጦ ወዲያውኑ ተመለሰ። አንጥረኛ አስጠርቶ ንጹሕ የሚያንጸባርቅና የማይታፈርበት መስቀል እንዲሠራለት አዘዘ። ከዚያም ጉዞውን ቀጠለ። ነገር ግን መንገዱ እንደ ቀድሞ አልነበረም። ዓመፀኞች አረማውያን ሊገሉት ተነሱበት። ሰይፍ ተማዘዙ፣ ጩኸት በረከተ። እርሱ ግን በንጉሡ ወታደሮች ወይም በሮማ አማልክት አልተማመነም። ዓይኖቹን ወደ መስቀሉ አነሳ። በመስቀሉም ኃይል ድል አደረጋቸው። በድል ተመልሶ ጸጥታን ሲጠባበቅ እናቱ እንዲህ አለችው፣ ለረዱህና ላዳኑህ አማልክት መሥዋዕትን ሰዋ። እርሱም ያለምንም ማመንታት መለሰ፣ እኔስ በመስቀሉ ኃይል ላዳነኝ ለእውነተኛው አምላክ ሰዋለሁ። በዚያች ቅጽበት ግጭቱ ግልጥ ሆነ፣ ተጀመረ። ቃላቱ ከማንኛውም ሰይፍ ይልቅ ጠለቅ ብለው ገቡ። እናቱ በዝምታ ቆመች። ከዚያም ፊቷን አዞረች። ልትለውጠው ያልቻለችውን ለማጥፋት መረጠች። ለንጉሡ መልእክት ተላከ። ምንም ርኅራኄ አልነበረም። በገዛ እጇ ልጇን ለፍርድ አሳልፋ ሰጠች። ትእዛዙ በፍጥነት መጣ። ወታደሮች ከበቡት። ከእንግዲህ ጓደኞቹ ሳይሆኑ ጠላቶቹ ነበሩ። በሰንሰለት ታሰረ። በሥልጣን ተልኮ የነበረው አሁን እንደ እስረኛ ተወሰደ። ወደ ገዢው አቀረቡት። ትታዘዛለህ ወይስ ትሞታለህ ተብሎ ተጠየቀ። እርሱም ያለ ፍርሃት መለሰ፣ እኔ ኢየሱስ ክርስቶስን አገለግላለሁ። ትእዛዝ ሰጠ። ሰውነቱ ተሰባብሮና ደምቶ እስኪወድቅ ድረስ በጅራፍ ሥጋውን ደጋግሞ ሰነጠቁት። በሕይወትም እንደማያድር እርግጠኛ ስለነበሩ ወደ ጨለማ ወህኒ ቤት ወረወሩት። ጸጥታ ነገሰ። ከዚያም ብርሃን፣ ታላቅ ብርሃን ጨለማውን አባሮ ክፍሉን ሞላው። ሰንሰለት ወደቀ። ጌታ ኢየሱስ ክርስቶስ በብርሃናውያን መላእክት ታጅቦ ታየው። ዳሰሰው። ቁስሎቹ ሁሉ ተፈወሱ። ስቃዩም ጠፋ። ብርታት ተመለሰለት። በማግስቱ እስረኛው ጤነኛው ሆኖ ቆመ። በማግስቱ ጠዋት ገዢው እንዲህ አለ፣ ሙቶ እንደሆነ ወይም አልሞተም እንደሆነ እዩ። በሮቹ ተከፈቱ። ያዩት ነገር ግን አስደነግጣቸው። ጤነኛ ሆኖ በፊታቸው ቆመ። አልተሰበረም፣ ሕያው ነው። አንዲትም ቁስል አልቀረችበትም። በሕዝቡ መካከል መለሳለስ፣ ግራ መጋባት ተጀመረ። ከዚያም ወደ ጩኸት ተለወጠ። እኛ ክርስቲያን ነን። ድምፆች በረከቱ። በአብሮኮሮኒዎስ አምላክ እናምናለን። 2 መኳንንት ወደፊቱ ወጡ። 12 ሴቶች ተከተሏቸው። ከዚያም አሳልፋ የሰጠችው እናቱ ተጨመረች። ቴዎዶስያ በመካከላቸው ቆመች። ከእንግዲህ ክህደትን ሳይሆን እምነትን ይዛ። የገዢው ፊት ጠቆረ። ትእዛዝ ተሰጠ። ያለምንም መዘግየት ተወሰዱ። አንድ በአንድ ተገደሉ።
የሰማዕትነትን አክሊልን ተቀበሉ። ምንም አይነት የፍርድ ሂደት አልነበረም። ምንም መዘግየት፣ ፍርዱ ወዲያው ነበር። እነዚያ አዲስ አማኞች መኳንንቱ፣ ሴቶቹና እናቱ ቴዎዶሲያ ታስረው ወደ ሕዝቡ ፊት ቀረቡ። አየሩ በዝምታ ተከቦ ነበር። የመጀመሪያው ትእዛዝ ተሰጠ። ሰይፉ ወደቀ። አንዱ ከሌላው በኋላ እየቀረቡ ወጡ። እያንዳንዱ ሞት በእምነታቸው ላይ እንደታተመ ማኅተም ነበር። ሆኖም አንዳቸውም ወደ ኋላ አላፈገፈጉም፣ አልተማጸኑም፣ አልካዱም። እስከ መጨረሻው ክርስቶስን ታመኑ። በዚህም ከእርሱ ፊት የሰማዕትነትን አክሊል ተቀበሉ። ለ3 ቀናት ገዢው ታገሰ። አንድ የመጨረሻ ሙከራ ቀርቶ ነበር። ለአማልክት ሰዋ፣ በሕይወትም ትኖራለህ ሲል ጠየቀው። መልሱ ግን አልተለወጠም። ልቤ ወደ ስህተት አይመለስም፣ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም። ወዲያውኑ ቁጣ የገዢውን ወንበር ወረሰው። ጎኖቹም በሰይፍ እንዲሰነጣጥቁ አዘዘ። ነገር ግን ገዳዩ በሰይፍ ሊመታው ሲል እጁ ወዲያውኑ ደረቀች፣ ወድቆም ሞተ። ገዢው ከቁጥጥር ውጪ በሆነ ቁጣ የበለጠ ጭካኔ እንዲፈጸምበት አዘዘ። በቁስሉ ውስጥ መጻጻና ጨው ተጨመረ። ከዚያም ወደ እስር ቤት ተጎተተ። አሁንም ታገሰ። አሁንም ሳይሰበር ቀጠለ። ስለዚህ ወደ እሳት ጉድጓድ ወሰዱት። እሳት እንኳ ሊያቃጥለው ሲያቅተው የገዢው ትዕግስት ወደ እብደት ተለወጠ። ከእንግዲህ ፈተና የለም፣ መዘግየት የለም። የመጨረሻው ትእዛዝ ብቻ ቀረ። ራሱን በሰይፍ ቁረጡት። ገዳዮቹ ለመጨረሻ ጊዜ አውጥተው ወሰዱት። ሰማዩ ጸጥ ብሏል፣ ምድርም ዝም ብላለች። ዓይኖቹን ወደ ሰይፉ ሳይሆን ከእርሱ በላይ ወዳለው አነሳ። ከመጀመሪያው ጀምሮ የተከተለውን ጌታ ተማመነ። ሰይፉ ወረደ። ቅዱስ አብሮኮሮኒዎስ በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። ምስክር የሆነው የወታደሩ ታሪክ ተፈጸመ። በቅዱሳን ላይ ለሚከብር ለእግዚአብሔር ምስጋና ይሁን፣ አሜን።